አይ ፋሚሊ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባለበት ይብዛ። እና በዚህ በአሁኑ ሰዓት ሊንክድኢን ያው ብዙ አይነት የቢዝነስ እና ብዙ አይነት ስራዎችን የምንሰራበት ያው እንደ ፕላትፎርም ደረጃ እና በወርልድ የታወቀ ሲሆን እና ሊንክድኢን አካውንቴን ተበለው በዚህ ሰዓት በብዙ ሚዲያዎች ላይ በቴሌግራም ላይ እና በዋትስአፕ ላይ ሊንክድኢን ሬንት እናደርጋለን እያሉ $10 $5 ሳምንታዊ ገቢ $20 እንሰጣለን እያሉ እያጭበረበሩ ያሉት ብዙ ሰዎች አሉና እና እኔም ሊንክድኢን አካውንቴን ተብልቻለሁ። አይ ዶንት ኖው እንዴት ሀክ እንደተደረግኩ ያው አላውቅም። በዚህ ሁኔታ ተጠንቀቁ እና እኔም ሊንክድኢን አካውንቴን እስካሁን ያው ማግኘት አልቻልኩም። አካውንቴ ሀክ ተደርጓል። ስለዚህ የእናንተ በጣም ፕራይቬት ያደረጋችሁ በመጠቀም እና ያው ሼር እንዳታደርጉና ያው ሬንት እናደርጋለን ብሎ በቴሌግራም ያናገሩ በዋትስአፕ ምናምን ለእነሱ ምንም ያህል እንዴት ይከብላል ስታስበው ራሱ የእናንተ ስራ ያው እነሱ እነሱ ናቸው የእናንተ ስራ በእናንተ ቢዝነስ በእናንተ ያው ስኪል ላይ እነሱ ናቸው ስራቸው የሚሰሩት እና በዛ ላይ በሊንክድኢን አካውንት ላይ እስከ 200 ኮኔክሽን እና ብዙ ፍሬንዶች እና ኢንተርናሽናል ፍሬንዶች ነበሩ። ያን ሁሉ አጥቻለሁ ማለት ነው። እናንተም ያው ይህ ቪዲዮ እንዲደርስ ለሁሉ እንዲደርስ ሼር እያደረጋችሁ ተባበሩ። ያው የሚገርም ሲሆን እና ሊንክድኢን ያው በዚህ ሰዓት ያው ሊንክድኢን በማከራየት ብር ታገኛላችሁ ምናምን እያሉ እያጭበረበሩ ይገኛል። እናንተም እንዳትጭበረበሩ እኔም ተበልቻለሁ፣ እናንተም እንዳትበሉ እና እንደዚህ አይነት መረጃዎች እንዲደርሳችሁ ያው ታች ያለችውን ሰብስክራይበር በተኗን ክሊክ በማድረግ ላይክ በማድረግ ይህን ቪዲዮ ሼር በማድረግ እና አዳዲስ ነገር ኢንፎርሜሽን ስለምንለቅ ቴሌግራም ቻናሌ ባዮ ላይ አለ። ያው ቴሌግራም ቻናሌ ላይ ይቀላቀሉ እና ይህን ቻናል ሰብስክራይብ ማድረጋችሁ እንዳይረሳ።